እግዚአብሔር ካረገለ በጣም ብዙ ነገሮች በጣም ዋጋ የምትሰጠው ምንድነው? የኔን ስብከት አድርገው ከስር ደግሞ ስልክ ጽፈው እኔን አስመስለው ማስታወቂያ ይለቃሉ። የክርስቶስ መራብ፣ የክርስቶስ መጠማት፣ የክርስቶስ መሰደድ እስከ ዓርብ ድረስ ሰይጣን አይገቡ። ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስኪ ሳደረሳችሁ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን እንደተለመደው በአዲስ መረጃ በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ ትምህርቶችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ወሳኝ መረጃዎችንና ትምህርቶችን እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እግዚአብሔር ካረገለ በጣም ብዙ ነገሮች በጣም ዋጋ የምትሰጠው ምንድነው? ጥምቀትህን መሆን አለበት። ልጅነትን በቃ እንዴ እርሱ ስላለህ እኮ አራሱ እኮ አባት እንዳለህ ያወቅህ ትጽናናለህ። እርሱ ስላለህ እንኳን እኮ አባትህ ሊሰጥህ የሚችለውን የመውረስ ራይት እንዳለ መብት እንዳለ ራሱ በእርግጠኝነት ማወቅ ትችላለህ። በቃ ደስተኛ ሊያደርግህ የሚገቡ ነገሮች አሉ። እነዛ ነገሮች ማለት በሃይማኖትህ ውስጥ ስትኖር በመኖርህ ምክንያት ተስፋ አድርገህ አገኛቸዋለሁ ብለህ ነገን እየናፈክ እንድትኖር የሚያደርጉ ነገሮች ናቸው። ትኩረትህን እነዛ ነገሮች ላይ ያነሳ ጊዜ ላይ መመልከት ያቆምክ ጊዜ ላይ ግን በቃ እዛን ጊዜ ላይ ውድቀትህን የሚጀምር መስጠም ትጀምራለህ። በቃ ራስህ ታገኘዋል። ጥሩ ምሳሌ ላንሳልህ ለዚህ ደግሞ የማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ምን ይላቸዋል መሰለ? ለደቀ መዛሙርቱ ብዙ ሰዎችን ያጠግባል። ምዕራፍ 14 ላይ ብዙ ሰዎችን ያጠግባል፣ ያበላል። ከዛ ራሱን ለየና እነሱን ሂዱ ተሻገሩ አላቸው። በመርከብ ላይ ተሻገሩና ተሻገራችሁ ጠብቁኝ እኔ እመጣለሁ አላቸው። እሺ ብለው መሻገር ጀመሩ። ጥቂት እንደሄዱ 20-30 ምዕራፍ ከፊት ለፊታቸው ኃይለኛ ነፋስ እየመጣ በጣም ተረበሹ። ከዛ በኋላ ክርስቶስ የነበረበት የመጀመሪያው ጊዜ ላይ ነፋሱ ሲነሳ ተኝቶ ነበር እና ቀስቀሳውት አድነን ብለው ድነዋል። አሁን አብሯቸው የለም። ስለዚህ በጣም ተጨንቀው መጮህ ጀመሩ። ከዛ ጌታችን ባህር ላይ እየተራመደ መጣ። ደግሞ በጣም ትኩረት እንድትሰጠው የሚያደርግ ታሪኩን ከዚህ በኋላ ነው። አዩትና ምትሃት መሰላቸው። እሱ እንደሆነ አላወቁ። ሰይጣን የመሰላቸው እንደው ቃሉ ልንገር፣ ሰይጣን የመሰላቸው ለምን መሰለ? በአውሎ ንፋሱ በምኑ ምክንያት ክሊርሊ ሊያዩት አይችሉም። አንደኛ ቤተክርስቲያናችን በነገራችን ላይ ይህንኑ ታሪክ ለዳግም ምጽአት ምሳሌ አድርጋ ታስተምርበታለች። የመጨረሻው ዘመን ትልቁ ክፉ ነገር ቢኖር ጦርነቱ ምኑ ብቻ አይደለም። ተስፋ የምታረገውን አምላክህን አይተኸው እንኳን አንታት መስለኝ ምናምን ማለት ከጀመርክ በጣም ትልቅ ችግር ላይ እንደደረስክ የዘመኑ ፍጻሜ መድረሱም የሚታወቀው በዛ ነው። የሆነውን እንዳልሆነ ያልሆነውን ሰይጣን ደግሞ አምላክ ነኝ ብሎ ሲመጣ እኮ ነህ ብሎ እንደመናገር እንደማለት ነው። እና አዩት፣ በጣም ደነገጡ። ምትሃት ነው አሉ። መሬት ላይ ስናባረው የነበረው ሰይጣን ውሃ ላይ ማውጣት እንደማንችል አውቆ በቃ እዚሁ ሊገለን ነው ብሎ ፈርተው በጣም ተጨንቀው ነበር። ከዛ ክርስቶስ አይዟችሁ እኔ ነኝ አትፍሩ አላቸው። ድምፁን ስለሚያውቁት ተረጋጉ ትንሽ። ከዛ ቅዱስ ጴጥሮስ ሁሌም ችኩል አይደለ? ባህር ላይ መቆሙን ሲያይ እኔም እንድመጣ ና በለኝ አለ። ከዛ በኋላ ጌታችን እሺ ና አለው። ከዛ ወረደና ባህሩን እየረገጠ መሄድ ጀመረ ይላል። እዛው ታሪክ ላይ ምን ይላል መሰለ? በግራና በቀኙ ግን የሚነፍሱትን ነፋሳት ማስተዋል ሲጀምር የቆመበት ደግሞ ባህር መሆኑን ሬኮግናይዝ ማድረግ ሲጀምር ቅድምም ተሳስቶ አይደለም የረገጠው፣ ግን አረ አንተ ባህር ነው ማለት ሲጀምር መስጠም ጀመረ። ከዛ በኋላ ወዲያውኑ ክርስቶስን አድነኝ አለው ጌታችን ማወጣ። አባቶቻችን ይሄን ታሪክ እንዴት አድርገን እንድንረዳውና እንድንማረው ይፈልጋሉ መሰለ? የቅዱስ ጴጥሮስ የመስጠሙ ወደ ውሃው የመጥለቁ የመጀመሪያው ምክንያት አንደኛ ትኩረት ማድረግ የሚጠበቅበትን ነገር ትኩረት ማድረግ ማቆም ሲጀምር። አንተ እግዚአብሔርን እያየህ ስለሚነፍሰው ንፋስ ምን አገባ? ንፋስ ጸጥ ማድረግ እንደሚችል እኮ አሳይተዋል ትላንትና። በቃና ለሐደል ዝም ብለህ መምጣት ነው አንተ የሚጠበቅብህ። ጥሪውን ከሰማህ የሚያራምድህ መሬት ይሁን ባህር ለምን ትጠራጠረዋል? እስኪ ሌትስ ሜክ ዲስ ፕራክቲካል። አሁን ምን ማለት ነው? አሁን ጥሪውን ከሰማህ ሌላውን ነገር እንደሚያሻግረህ ታውቃለህ። ዝም ብለህ መሄድ ምን ማለት ነው? ፕራክቲካል ኦን ዴይሊ ቤዚስ ኖር እንዴት ነው የምናደርገው? ይሄ እመነው ነው። እግዚአብሔርን መርጠህ የሆኑ ቦታዎች ላይ ይሄን እንኳን እግዚአብሔር ያደርገዋል ብለህ የሆኑ ቦታዎች ላይ ግን ይሄ እንኳን ለኔ ማያቀተኝም ብለህ አይደለም። አንተ የምታረገውን ኬፓብል ነኝ ብለህ የምትቀበለውንም ነገር እግዚአብሔርም ያደርገዋል የምትላቸውንም ሁሉንም ነገሮች በጥቅሉ ክርስቲያን እንዲያምን የሚፈልገው እግዚአብሔር ነው ብሎ
አምላኬን የሚያደርገው ብሎ። አሁን እኛ በእለት ተዕለት ኑሯችን ላይ እየሰማነውም ቢሆን ግን ትርጉሙን ያዛባናቸው ነገሮች ቢኖሩ አንደኛው ይሄ እንኳን ላንተ አያቅትህም የሚለው። እንዴት አያቅትህም? እኮ በራስህ ስልጣን የምትኖር ሰው አይደለም። በራስህ ስልጣን የምትተነፍስ ሰው አይደለም። ይመስልሃል ያው የተበደርከው ዕቃ እኮ ሁሌም አንተ ቤት ሲቀመጥ እኮ ያንተ ነው የሚመስል። የሆነ ሰዓት ላይማ የኔ ነው ብለህ ልትከራከር ትችላለህ አይደል? ሳምባህ ብድር ነው፣ ነፍስህ ብድር ነው፣ ስጋህ ብድር ነው፣ ሁሉም ነገር ብድር ነው። ሲጀመር በአደራን የተቀበልከው ያራጋችሁ ወደ ቤተሰቦች ማህፀን የቃሉ ትርጉም ማህፀነ አደራ ተቀበለ ማለት ነው። እና ልጆች ከማህፀን ያለ የሚወጡት እናት መጀመሪያ ልጅን በአደራ ከእግዚአብሔር ትቀበላለች። አንተ ከእናትህ ማህፀን ውስጥ በአደራ የተቀበልከውን ሰውነትን ተቀብለህ ትወጣለህ። የአደራ ነገር ይዘህ እንዴት ነው እንደራስህ ፈላጭ ቆራጭ ነኝ አድራጊ ፈጣሪ ነኝ ማለት የምትችለው? አይሆንም። ስለዚህ በደንብ መረዳታችንና የምንረዳበትን መንገድ መስተካከል ካልቻለ ምን ወደሚለው እምነት እያደገብን ይመጣል። ይሄ ላንተ አያቅትህም ሲባል ስለዚህ እግዚአብሔርንም ሳላስቸግረው እቺን እንኳን አያቅተኝም ወደ ማለት ደረጃ ይመጣል። አይደለም። ይሄ ላንተ አያቅትህም ማለት በሰጠህ እግዚአብሔር ባረገልህ ማስተዋል፣ ዕውቀት፣ ጉልበት፣ ጸጋ፣ ረድኤት፣ ሀብት እሱን ይዘህ ከሱ ጋር ሆነ በሱ ሆነ ማድረግ አይከብድህም። ሲጀመርም እግዚአብሔርም የፈጠራቸው ፍጥረታት በሱ ውስጥ ሆኖ ከእርሱ ጋር አብረውም ሆነው ሲሰሩ ማየት ያስደስተዋል። የኔን ስብከት አድርገው ከስር ደግሞ ስልክ ጽፈው እኔን አስመስለው ማስታወቂያ ይለቃሉ። ደፍተራዎቹ ማለት ነው እንዲናረጋለን እንዲናከናውናለን ብለው። እሱ ደግሞ በየዋህነት ከዛ ስልክ ያነሳና ይደውላል። ያ ሰው ደግሞ ሲያነሳ ቀሲስ ሄኖክ ነኝ ብሎ ያወራዋል እሱን ማለት ነው። አዲስ አበባ ና ብሎት እዚህ ጎሮ አደባባይ ከደረሰ በኋላ ፍራንክ ይጠይቀዋል ማለት ነው። አስገባ ብሎ አበበች ጎበና በኩል ገባ አሉኝ ሰዎች ነገሩኝ። በዛ ገባው። ስገባ ግን እርሶን አላገኘውም። ከመኪና ላይም ጥለነዋል፣ አጋጭቸዋል። አቤት እምባውና ላቡን ብትመለከቱት እንደውሃ ነው የሚፈሰው። አጀሬ ነዶ ተቃጥሎ ማለት ነው። በስላሴ ይዣለሁ። ምንድን ያለው ኃይለ ጥላና ቡዳና ይሁዳ መንፈስ መተት። እሺ የሰዎች እሺ ምን አረጋችሁት? እንዳይሰራ እንዳይስማማ ከሰው ጋር እሺ ስራው እንዳይሰራ አስጨንቀዋለሁ። እሺ ከቤተሰቡ ጋርም እንዳይስማማ ትዳሩን አፋታክ? አዎ እሺ አሁን ብቻውን ያለው 2 ዓመት ከምናምን ሆኖታል። ይሄ ለየት የሚያደርገው ምንድነው? በጣም ነው የሚያሳዝነው። በቲክቶክ ላይ የኔን ስብከት አድርገው ከስር ደግሞ ስልክ ጽፈው እኔን አስመስለው ማስታወቂያ ይለቃሉ። ደፍተራዎቹ ማለት ነው እንዲናረጋለን እንዲናከናውናለን ብለው። እሱ ደግሞ በየዋህነት ከዛ ስልክ ያነሳና ይደውላል። ያ ሰው ደግሞ ሲያነሳ ቀሲስ ሄኖክ ነኝ ብሎ ያወራዋል እሱን ማለት ነው። እሱ አሳን ያለው አዲስ አበባ ና ብሎት እዚህ ጎሮ አደባባይ ከደረሰ በኋላ ፍራንክ ይጠይቀዋል ማለት ነው። አስገባ ብሎ በእኔ ስም እያጭበረበረ ማለት ነው። በነገራችን ላይ በማህበራዊ ሚዲያ ላይ በስሜ የሚያጭበረብሩ አሉ፣ ተጠንቀቁ። ለምሳሌ ምን ያደርጋሉ መሰላችሁ? ስለ መተት ያስተማርኩት ተከታታይ ትምህርት አለ። ከዛች መሃል ላይ ለራሳቸው ለጥፋታቸው ለክፋታቸው የሚመቸውን ይወስዱና ከዛ ቪዲዮ ሰርተውበት ከስር የራሳቸውን ስልክ ያስቀምጣሉ። ከዛ በኋላ እኔ መስላቸዋለሁ፣ ሰዎች ይደውላሉ። ስልክ ሲነሳ ቀሲስ ሄኖክ ነኝ ይላል። ችግርህን ፈታለሁ፣ ይሄን ያህል ገንዘብ አምጣ ይላል። ባለፈው ተናግሬ ያለው አንድ ሰው እንደዚህ ከካናዳ 1,500,000 ብር ተጠይቋል። በእኔ ማለት ነው፣ እኔ መስየው። ከዛ ልጁ ይበሳጭና ይሄማ ቄስ አይደለም አጭበርባሪ ነው፣ እንዴት 1,500,000 ብር ይጠይቀኛል ብሎ እሪ አለ። በኋላ ለሰው ሲናገር ኧረ እኔ ቀሲስን አውቃለሁ እሳቸው እንዳያረጉም ሌላ ሰው እንዳይሆን ሲጣራ ለካ እኔ አይደለሁ የኔም ስልክም አይደለም። ቢሸግረን ሁሉ ለፖሊስ ሁሉ ተናግረን ሪፖርት አደረገን ማለት ነው። እና ተጠንቀቁ። እኔ የምገኝበት ቦታ ይታወቃል። ጎሮ ኪዳነ ምሕረት ነው።
ረቡዕ፣ ዓርብ፣ እሑድ የመጣ ሰው በአካል ያገኘኛል። እኔን ለማግኘት 74 ሳንቲም አይከፈልም። ለምን ይከፈላል? እኔ እዚህ ነው ያለሁት እና ሌሎቹ በስሜ እያጭበረበሩ ስለሆነ ተጠንቀቋቸው። ቀሲስ ሄኖክ ነኝ ብለው ብር አስገቡ እንደዚህ እያሉ የሚጠይቁ ካሉ ያኔ መጠንቀቅ ነው ማለት ነው። እስኪ ደብተራ ምን አስብለን ያስመጣኸው? ተቃጠልክ? ነደድክ? እሺ ከሐዋሳ ነው አይደል የመጣው? እሺ አቤት። እሺ ታሪኩን ልጁ ራሱ ይናገራል። ሌላ ምን አደረጋችሁት? ከመኪና ላይም ጥለነዋል፣ አጋጭቸዋል። እሺ ግን ተረፈ? እሺ ህይወቱ ቤቱን ብቻውን ጥሎ ነው፣ ብቻውን ያለው ቤት ውስጥ። አቤት እምባውና ላቡን ብትመለከቱት እንደ ውሃ ነው የሚፈሰው። አጀሬ ነዶ ተቃጥሎ ማለት ነው። እሺ ምን ልታረጉት ነበር መጨረሻ? ህይወቱን ልንወስድ ነበር። እሺ አልተሳካል። መተት፣ የጓደኛ የምቀኛ፣ የቤተሰብ የምን መተት ነው? የቤተሰብ የዘመድና የጓደኛ። የዘመድና የጓደኛ ምን አድርጉት ነው የተባላችሁት? ምንም ከሰው በታች እንዲሆንና ህይወቱን እንዲያሳልፍ። ምን ነበር የሚሰራው? ሹፌር። እሺ ሹፍርና ነው የሚሰራው። የሚገርም ነው። ተዘጋጁላችሁ። እስኪ አይነ ጥላ ምን አረካ አንተ? ከሰው አጋጨዋለሁ፣ እንጀራውን እዘጋለሁ። እሺ በቃኛውን በቃ ልቀቀኛውን። የሚገርም ነው። በስላሴ ስም፣ በስላሴ ስም በሉ። በስላሴ ስም፣ በመድኃኔዓለም ስም፣ በመድኃኔዓለም ስም፣ በዛሬው ዕለት በዋለችው በልደታ ማርያም ስም፣ በልደታ ማርያም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም አይነ ጥላ፣ የቤተሰብ የምቀኛ መተት፣ የቤተሰብ ዛር፣ የቡዳ መንፈስ ሁላችንም አንድም ሳንቀር ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል ሰባት ጮና ጦት ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አራት፣ አምስት፣ ስድስት በላይ መጨረሻ ገንዝ እንደ ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ መላኩ። የክርስቶስ መራብ፣ የክርስቶስ መጠማት፣ የክርስቶስ መሰደድ እስከ ዓርብ ድረስ ሰይጣን አይገባው። ይሄንን ነው ያዘው። ሰይጣን ሳይገባው እስከ ዓርብ ቆይቷል ነው። ይህንን እንዴት እንወቅ? እንደ ቤተ ክርስቲያናችን እንዴት እንወቀው ከተባለ ክርስቶስ ከመላእክት አሳነስከው እንኳን ተብሎ የተነገረበት መላእክት አይሞቱም። ክርስቶስ ግን በፈቃዱ ሰው በመሆኑ ሞትን ቀምሷል እንጂ ከመላእክት ያንሳል የተባለው ስለሞተ ነው እንጂ ከእግዚአ መላእክት ነው። መላእክት አይበሉም፣ ክርስቶስ ግን በላ። ስለበላ መልአክ አይበላም፣ ክርስቶስ ግን ስለበላ ከመላእክት አሳነስከው ተብሎ ተነገረ እንጂ እሱ ግን እየበላ ሳለ ህብስተ ሕይወት ነው። ሃይማኖተ አበው ምዕራፍ 7 ላይ ቅዱስ ሄሬኔዎስ ሲናገር እንዲህ ይላል። የመጨረሻ የዚህ ሐሳብ መዝጊያ ማለት ነው። ሲናገር ምንድነው የሚለው? ወበከመ ይነግሩነ ቅዱሳት መጻሕፍት ከማሁ ይነግሩነ ወያድኡነ ከመ ውእቱ ሰብ። ክርስቶስ አምላክ እንደሆነ መጻሕፍት እንደሚነግሩን ሰውም እንደሆነ ይነግሩናል አለ። ወበከመ ይነግሩነ ቅዱሳት መጻሕፍት ከመ ውእቱ ተወልደ በዳህሪ መዋዕለ እግዝእትነ ማርያም። 5500 ዘመን ሲፈጸም ከድንግል ማርያም መወለዱን መጻሕፍት እንደሚነግሩን ከማሁ ይነግሩነ ወያድኡነ ከመ ውእቱ ተወልደ እምአብ። ዘመናት ሳይቆጠሩለት ከአብ አካል ዘም አካል ባህሪ ዘም ባህሪ እንደተወለደ ይነግሩናል አለ። አሁን ሁለት ነገር እናያዝ። መጻሕፍት የአምላክነቱንም የሰውነቱንም ይናገራሉ። የምንና የምንነቱን አምላክ እንደሆነ ይናገራሉ፣ ሰው እንደሆነ ይናገራሉ። አምላክ እንደሆነ ሲናገሩ የሰውነቱ ያልተሸፈነበት ነው ክርስቲያን የሚባለው። አምላክነቱ ሲነገር ሰይጣን ሰውነቱ ይጠፋበታል። ሰውነቱ ሲነገር ሰይጣን አምላክነቱ ይጠፋበታል። ሲሰደድ ሲያየው ሰው ይመስለዋል። በስደቱ ላይ ግመሎቹን ድንጋይ ሲያረጋቸው ሲያይ አምላክ ይመስለዋል። ደግሞ ፈርቶ እየተሰደደ በመንገድ ላይ ሳለ ሲያየው ሰው መሰለው። ሾላውን ከፍቶ ከሾላ ውስጥ ሲገባ አምላክ ሆነበት። ውሃ ሲጠማው ሲያየው ሰው ሆነበት። ካለቱ ላይ ውሃ ሲያፈልቅ ሲያየው አምላክ ሆነበት። የአምላክ ስራ ሲሰራ ግራ ገባው ማለት ነው። ስለዚህ ምንድነው ከግብጽ ተመልሶ እንኳን ሌላውን ብንቶ ከግብጽ ተመልሶ እናቱ ትምህርት ቤት አምላክ ይማራል አምላክ ትምህርት ቤት ይገባል። እናቱ ትምህርት ቤት ስታስገባው አይ ሰው ነው ፎይ አለ። ትምህርት ቤት ከገባ በኋላ ደግሞ
ምን ተፈካሪው ለቤት ምን ተፈካሪው ለአሌፍ መምህሩ ሲነግር አሌፍ በላለው አሌፍ አለ። አሌፍ ማለት ምን ማለት ነው አለ። እዛው ጥያቄ አነሳ ማለት ጥያቄ ሲያነሳ ሰው እንደመሆኑ ሲማር አሌፍ ምንድነው ብሎ ሲጠይቅ ሰውየው መምህሩም ገረመው። ፈጣሪዬን ማስተማር አልችልም ብሎ ለእናቱ ነው የሰጠው። ከዛም በቤታችን ሌላ መምህር ጋር አስገባችሁ። ጸሐፊ ነው ሰውዬ ይላሉ። ቀለሙን እየጻፈ ቁጭ ብሎ ሳለ ወደ ቤት ለጉዳይ ሲገባ ቀዩን ቀለም ከጥቁሩ ቀለም ጋር ቀላቀለው። ሲቀላቅለው መጣና ተቆጣ። ለምንድነው ቀዩን ቀለም ከጥቁሩ ቀለም የቀላቀልከው አለው። እንዴ ታዲያ ምን ያስቆጣል? ቀናው ነገር ሳለ ለይልኝ እኮ ነው የሚባል አለው። እንዴ ደግሞ ያሁኑ ይባስ ቀዩን ቀለም ከጥቁሩ ቀለም ትለየዋለህ አለው። ይቻላል። ሲቆጣበት ቀዩን ቀለም ከጥቁሩ ቀለም ቀላቅሎ ሰጠ። ሰይጣን ይሄ ግራ ይገባው ነበር። ሰው እንደመሆኑ ቀዩን ቀለም ከጥቁሩ ቀለም ቀላቀለው። አምላክ እንደመሆኑ ጥቁሩን ቀለም ከቀዩ ቀለም ለየው። ስለዚህ ምን አለው? አንተ ማን ነህ አለው። ሰው ነህ አምላክ ነህ አለው። በሁለቱም ብትመጣ ታገኘኛለህ አለው። ስለዚህ ክርስቶስ ሰውም አምላክም ነው። የሰውነቱን ነገር ስናይ አምላክነቱ እንዳይሸፈንብን ለዚህ ነው ቀዩ ቀለም የመለኮት ቀዩ ቀለም ደሙን የማፍሰሱ ምሳሌ ሲሆን ጥቁሩ ቀለም ደግሞ ጽኑ መከራ መቀበሉን የሚያስረዳለት እና ባጭሩ ጠቅልል ላድርገው አሁን የሚሄድ ማለት ነው እዛው መናፍቃኑ የሚያነሱት ጋር ስለምንመጣ ማለት ነው። ስለዚህ ክርስቶስ ሲራብ ስናየው ምንድነው ሰው ሲራብ ሲያየው ሰይጣን ምን ይመስለዋል? ሰው ወቀርበ ዘያሚክሮ የሚለው እኮ ይሄን ነው መጽሐፍ ማቴዎስ ወንጌል ላይ ምዕራፍ 4 ላይ ማለት ነው። ሲራብ ሲያየው ሲርበው ሲያየው አይ ሰው ቢሆን ነው እንጂ አምላክ እንዴት ይራባል አለ። ለዚህ መጻዛው ቅዱስ አባታችን ሄሬኔዎስ ምዕራፍ 7 ላይ ሲናገር እንዲላል ወበከመ ርህበ ከማሁ አጽገበ እንደ ሰውነቱ ተራበ እንደ አምላክነቱ አጠገበ። እንደ ሰውነቱ ተወለደ እንደ አምላክነቱ ድንግልናው አልጠበቀ። እንደ ሰውነቱ አምላክ ይራባል። እንደ ሰውነቱ ሲራብ እንደ አምላክነቱ ደግሞ ሲመልሰው 5 እንጀራ ለ5000 ሕዝብ አደረገው ማለት ነው። እንደ ሰውነቱ ጠየቀ አልዓዛር የተቀበረ አለ። እንደ አምላክነቱ ደግሞ አልዓዛር ከመቃብሩ ወጣ አለ። የአምላክነት ስራ። ስለዚህ እሺ የጠየቀ ማን ነው? ክርስቶስ ነው። ከመቃብሩ ወጣ ያለ ማን ነው? ክርስቶስ ነው። እዚህ ከሁለት አካል አንድ አካል ነው። ሰይጣን መጠየቁን ሲያይ ሰው ይመስለዋል። ማስወጣ ከመቃብር አልዓዛርን ማስነሳቱን ሲያይ አምላክ ይመስለዋል። እዚህ ሁለቱ ነገር ግራ ገብተውታል ማለት ነው። ስለዚህ ባጭሩ ይሄን ስጠቀልለው ሐሳቡን እንደ ተራበ ሰው እንደመሆኑ ሲራብ አምላክ እንደመሆኑ 5 እንጀራ በረከተ። ሰው እንደመሆኑ ሲታመም አምላክ እንደመሆኑ በህመሙ ህሙማንን ፈወሰ። ሰው እንደመሆኑ ሰርግ ተጠራ አለ። አምላክ እንደመሆኑ ደግሞ ምን አደረገ? ውሃውን ወደ ወይን ጠጅ ቀየረ። ሰው እንደመሆኑ ተኛ አይደል? ሰው ይተኛል። ሰው እንደመሆኑ ሲተኛ ከማሁ ተንሳ ወገሰጾሙ ለነፋሳት። አምላክ እንደመሆኑ ከእንቅልፉ ተነስቶ ነፋሳትን ገሰጻቸው። ወኮነ አብይ ዛይ ነፋሳት ሰሙት ጸጥ አሉ። ሰው እንደመሆኑ ሲተኛ ሰይጣን ምን ይመስለው ነበር? ሰው አምላክ እንደመሆኑ ሲገስጽ ማን ነው ይል ነበር። ሁለቱ ተምታተውበታል። ይህን ደግሞ ያደረገው ለምንድነው ካል ለቤዛነት ነው። አዳምን ባለማወቅ እንደቀጣው ክርስቶስ ሰው ሆኖ ሰይጣንን ባለማወቅ ለመቅጣት ነው። ስለዚህ ጠቅልል አድርጌ ስናገር ምራቅ ተፉበት ሰው እንደመሆኑ ምራቅ ሲተፋበት አምላክ እንደመሆኑ በሐዋርያት ፊት ላይ ምንድነው ወነፋ መንፈስ ቅዱስ ለላደግሙ ኃጢአት ይታደግሎም ብሎ በሐዋርያት ላይ ልጅነትን አሳደረ። ሰው እንደመሆኑ መስቀል ተሸከመ አይደል? አምላክ እንደመሆኑ ደግሞ ኑ ሀቤ ስሩሃን ወክቡዳነ ጾር ወአና አርፈክሙ፣ እናንተ ደካሞች ሸክም የከበዳችሁ ኑ እኔ አሳርፋችኋለሁ። ሰው እንደመሆኑ ተከዘት ነፍሴ እስከለሞት ነፍሴ እስከሞት ድረስ ሐዘነች አለ። አምላክ እንደመሆኑ ወሃቡ ምንድነው ወለፍሳክሙኒ አልቦዘ ያይደክሙ፣ ደስታችሁን የሚቀማችሁ የለም አላችሁ። ሰው እንደመሆኑ ደግሞ ታሰረ። አምላክ እንደመሆኑ ደግሞ እስራትን ፈታ። ሰው እንደመሆኑ ዋጠማኝ አለ። አምላክ እንደመሆኑ ደግሞ ምን አደረገ? በባህር ላይ ገባሬ መንከራት አበይት ይርስ አገሪው ወይረጥባል ባሲው በባህሩ ላይ እንደ መስታወት እየተራመደ ሄደ። አምላክ እንደመሆኑ እኔ ምንድነው የህይወት ውሃ ነኝ። የተጠማ ቢኖር ወደኔ ይምጣ እኔ ምንድነኝ የህይወት ውሃ ነኝ አምላክ እንደመሆኑ። ስለዚህ ሰይጣን የማይገባው የቱ ነው ከተባለ የሰውነቱን ስራ ሲያይ የአምላክነቱ ይዘነጋበታል ማለት ነው። ስለዚህ ምንድነው ባጭር ቃል ሰይጣን ክርስቶስን ያወቀው አርብ ነው። ሳልመክር ማላልፈው ነገር በጣም ወሳኝ የሚባለው ነገር ልንገራችሁ። እሱም ያገዟችሁ መስሏቸው ጠንቋይ ቤት እንድትሄዱ የሚመክሯችሁ፣ ደብተራ ጋር እንድትሄዱ የሚመክሯችሁ፣ የረዷችሁ መስሏቸው ገንዘብ የሚያዋጡ ልጅ ጽንስ ለማስወረድም ሊሆን ይችላል፣ ጠንቋይ ጋር እንድትሄዱ የሆነ ነገር እንድታደርጉ በማንኛውም አይነት መንገድ ሰፖርት የሚያደርጓችሁ ሰዎች የት እንደሚልኳችሁ መጀመሪያ ማወቅ አለባችሁ። እስቲ ገሌ ጋር ሂጂ፣ አዋቂ ገሌ ጋር
ምን አዋቂ ደንቆሮ ነው እንጂ። ወይም ደግሞ ደብተራ ገሌ ጋር ስማሽ ቅጠል በጣሽ ገሌ ጋር ሂጂ እያሉ ሲመክሯችሁ አይ እኔ በዚህ መንገድ አልፈልግም ነው የሚባለው። ለምን የእናንተን ጭንቀት አይተው እነሱም ይሄን መፍትሄ የነገሯችሁ እንጂ እኮ ያውቃሉ አጋንንት እንደሆነ። አንዳንዶቹ ጭራሽ ያውቃሉ፣ ግን ምን ይቻላል እግዚአብሔርን ይቅር በለኝ ይለዋለሁ ብለው ነው እንዲህ አይነት ቦታ የሚልኳችሁ። ተስማምታችሁ ደግሞ አብራችሁም ደግሞ የምትሄዱም ከሆነ ደግሞ ነገ ከነገ ወዲያ የምትወልዷቸው ልጆች፣ በዛ ነገር የምታገኙት ገንዘብ፣ በዛ ምክንያት የምታገኙት ጤንነት፣ በአጠቃላይ ነገ ከነገ ወዲያ መልሶ ሌላ እጥፎ ነው የሚመጣው። የዛሬውን ማየት የለብንም። ዛሬ ላይ ያለው አሁን ላይ ያለው ሳይሆን ማየት ያለብን ውጤቱ ነገ ምን ይመስላል። ትናንትናም ደግሞ ያስገባችሁት ነገር ካለ ውጤቱን ዛሬ እየኖርኩት ነው ወይ ብላችሁ መጠየቅ አለባችሁ። ይቺ የቤት ሰራተኛ ምንም እንኳን ጎበዝና ጠንካራ ልጅ ብትሆንም ክፉ ነገር ማየት የማትፈልግ መታረቃቸው የምትፈልግም ግን ጥበብ ነው ተብላ ተሸውዳ ነው በሀገሯ ላይም በዚህም ደብተራ እንደሆነም ስላወቀች ነው ይህንን ነገር የምትጠቀመውና መጨረሻ እግዚአብሔር አትርፏት አድኗት ለዚህ ቁም ነገር በቁ እንጂ እውነት አካሄዱ ጥሩ አልነበረም። ሌላው እናትየዋ ደንግጠዋል። አሁን የሁለት ልጆች እናት ሆናለች አይደል? እናት እቺ ልጅ የሁለት ልጆች እናት ሆናለች። የመጀመሪያ ተወለደ ያደገው ልጅ አለ በዚህ በከራማ ምክንያት የሚወለድም፣ ቀጥሎ ደግሞ አሁን ነፍሰ ጡር ናት እና መምህር ስታስተምር የሆነ ነገር ሰማሁኝ አለች። ምን እናልኳት? ፋሎፒያን ቲዩብ የሚባል በሴቶች ማህፀን ውስጥ ዘር የሚያልፍበት ትቦ አለ። የወንድ ዘር የሚያልፍበት ትቦ፣ እሱ ላይ ሾተል ተቀምጦ የወንድ ዘር እንዳያልፍ ያደርግና ይደራደራል። ልክ ልጅ አግተው ብር አምጣ አታምጣ ብለው ሀብታም እንደሚደራደሩት ሾተል የሚባለው ሰይጣን ፋሎፒያን ቲዩብ ላይ በቪዲዮ እንደምታዩት ማለት ነው እዛች ቲዩብ መስመሯ ላይ ማለት ነው ሆኖ ይደራደራል። በፒክቸሩ ላይ እንደምታዩት ፋሎፒያን ቲዩብ እዛ ቦታዋ ላይ ይቀመጣል ሾተል። ከዛ አታልፍም ይሏል፣ የወንድ ዘር ይከለክሏል። ጦርነት የሚለው ብላ ዶክተር ቅድም የተናገረችው ይሄን ጦርነት ነው። አታልፍም። ከዛ ጠንቋይ ቤት ሲሄዱ እባክህን መስመሩን ልቀቅ አሳልፍ እና ልጁ አንተ ይሆናል ግብር ይገበርልሃል ተብሎ ሲነገረው ዛሩ ይሄ እናት ላይ ያለው ወይም ደግሞ ቤት ውስጥ ያለው ዛር። አሁን ቅድም እናትየዋ ነኔ ጋና ትወልጃለሽ አሏት። ለምንድን ነው? እሳቸው የሚካድሙትን ዛር ልጁም እንዲያስቀጥለው ስለፈለጉ ነው። እሷ ቡና እንድታፈላ የተፈለገውም የእሳቸውን መንገድ እንድታስቀጥል፣ ልጁ ለመንፈሱ ስለተሰጠ ለአዳልሙቴ ስለተሰጠ እኔ ቡና ፊ ያሏት እያስረከቧት ነው ለመንፈሱ። እሳቸው ይሄን ነገር እንድትረከብ ፈልገው ነው። የሚገርም ነው። ልጃቸው ይሄን አይረከብማ፣ ወንድ ነው። እሷ ነች ቡና እያፈላች የምትካድመው። ልጁ የተገኘው በምን ስለሆነ ነው? በቡና መካደም ተለምኖ ስለተገኘ እያፈላች እንድታስቀጥል ነው የተፈለገው። የሰፈር እናቶች ያሉ ሲሉ የነበሩት የሚያውቁት ነገር ስላለ ነው። አሁን ወደዚህ ስንመጣ ደግሞ መንፈሱ እዛ ቦታ ላይ ተቀምጦ ይደራደራል። ልጁን ጽንስ እንዳይገኝ ፈርቲላይዝ እንዳይሆን ወይም ደግሞ አጠቃላይ ልጁ እንዳይወለድ ያስወርደዋል። አላስወርደውም፣ አታስወርደውም እያሉ መናፍስት ከሰው ሕሊና ጋር ይከራከራሉ። የሰው ሕሊና ጋር የሚከራከሩት ለምንድነው? ማስወረድ አቅቷቸው አይደለም። አንደኛ ግብር ለማስገበር ፈልገው አይ አታስወርደው እባክህ ምን ላድርግልህ ምን ልረድልህ እንዲባል ነው። ሁለተኛም ደግሞ ክርክሩ ከጠባቂ መላእክቶቻችን ጋርና ከምንወደው ታቦት ጋር ነው። የምንወደው ታቦት ወይም ቅዱሱ ወይም ጻድቁ ወይም ደግሞ ጠባቂ መላእክቶቻችን እኛ በሃይማኖታችን ሰነፍ ስንሆንባቸው በተሻለ መጠን ሊያግዙን ይሞክራሉ፣ ሊጸልይልን ሰው ካለ በየዋህነት በቅንነት። ካልሆነ ግን ጽንሱ ሲወርድ እያዩ ዝም የሚሉት የምንሄድበት መንገድ ነፃ ፈቃዳችን ተከተለን ስለሆነ ነው። ነፃ ፈቃዳችን ነው የሚያስጠቃን ማለት ነው። ግልጽ ነው ብዬ አስባለሁ። እና መንፈስ ይደራደራል፣ ሾተል ይደራደራል። እዛ ጥግ ላይ ይሆንና ከዛ ልክ ደም ሲፈስለት እለፍ ይለዋል። የወንድ ዘር ያልፋል፣ ከዛ ፈርቲላይዝ ያደርጋል ማለት ነው። ይሄ ከመጀመሪያው ጀምሮ ነው። ልጅ የላትም፣ ልጅ የለኝም፣ መካኖኝ፣ እምቢ ብሎኝ ምናምን ብለው ለሚሉት ነው። ከተጸነሰ በኋላ ደግሞ ይወርዳል አይወርድም፣ ከባድ ምጥ ያመጣል። ከፈለገ 4 ወር ከፈለገ 5 ወር 6 ወር ላይ ያመጣዋል ምጡ። ከፈለገ ደግሞ ፌክ ምጥ 10 ወር ላይ 9ኛ ወር ላይ ያመጣዋል፣ ያስጨንቃታል። ሲፈልግ ደግሞ በዚህ ምክንያት ነው የሞተው ብሎ አንቆ ይገለዋል። ከፈለገ በትብቱ አንቆት ነው የገደለው ይባላል አይደለም? አንዳንዴ ህፃናቶች በትብቱ አንገቱ ላይ ተጠምጥሞ ነው የገደለው ይባላል። ይሄ ሁሉ የመጣው በምንድን ነው? ውስጥ የገባው መጀመሪያ የገባው አለ በኖርማል ህይወታችሁ ላይ የገቡ መናፍስቶች የሚሰሩት አስተዋጽኦ ነው። በቡዳ በዝሙት በመስተፋቅር በምናም የገቡት ልጅ እንድትወልድ ስለማይፈልጉና ይቺ ሴት የኛ ብቻ ናት ብለው ስለሚያስቡ ነው። ዛሩ ደግሞ አለ በውስጥ በኩል ያለው ደግሞ ግብር ፈልጎ ደግሞ እንደዛ ያደርጋል።
እንደገና ደግሞ ደብተራው ደግሞ ያስደገመው ደግሞ አለ። አስቡት ደብተራው ሲደግም ራሱ ላይ ያለው ጭንጋፍ መንፈስ የሚያጨናግፈው ሾተል መንፈስ እሷ ጋር መጥቶ ደግሞ ይኸው 2 ጊዜ 3 ጊዜ ያጨናገፈባት ማለት ነው። እና የሆነ መፍትሄ ፈልጋችሁ ደብተራ ጋር ስትሄዱ ያ ለመፍትሄ ብላችሁ ሄዳችሁበት መንገድ ሌላ ነገር ኮተት አፍሳችሁ እንደምትመጡ ማሰብ አለባችሁ። መወለዱን አይደለም ማየት ያለባችሁ። ጠንቋይ ጋር ሄዳችሁ ልጅ መውለዳችሁን አይደለም። እያደገ ትምህርት ቤት ውስጥ ልጁ ባህሪው ምን ይመስላል፣ ከሰፈር ልጆች ጋር ባህሪው ምን ይመስላል፣ ወይ ሴትም ብትወልክ እንደዛው አድጋ ምን እንዴ እናት ዘማዊ ሆና ከሆነ የኖረችው ልጅም ዘማዊ ነው የምትሆነው። እናት ያሳለፈችውን ህይወት ልጅቷም ትቀጥለዋለች። ሊፕስቲክ የተቀባች ኩል እየተኳለች ዘንጣ ጥብቅ ያለ ቻይና ታይትና ሱሪ የለበሰች ባለችበት ሰዓት ላይ ልጆቹን እያሳደገች ከሆነ የኖረችው ያው ነገር ይቀጥላል። ልጆቹን ገብተው ሊፕስቲክ ልቅልቅ ይለማመዳሉ። ልጆቹም ኩል ይኳላሉ ገና ከልጅነታቸው። እናትም ዝም ትላለች፣ ይቀጥላል። የእናት መንፈስ ሴት ልጅ ላይ ብዙ ጊዜ የማረፍ ዕድሉ በጣም ሰፊ ነው። ከዛስ እናት በህይወት ትኖርም አትኖርም ልጅቷ ትቀጥለዋለች። ያን ነገር መንፈሱ ይቀጥላል ማለት ነው። እናት በሞተችበት በሽታ ሊገልም ይችላል። እናት በህይወትም እያለች በህይወት መኖሯን እስክታማርር ድረስ በሞትኩ እስክትል ድረስ ልጆቿ መከራ ያሳዩታል። ያ ምንድነው? ዘሩ ይተላለፋል። የተገኘችው በምን ስለሆነ ነው? መንፈስ ተለምኖ ተካድሞ ልጅ ስጠኝ ተብሎ ስለሚደረግ ነው። እና እዚህ ቤት ውስጥ የታየው ነገር በአጭር ጊዜ ውስጥ የታየው ነገር ይሄ ነው። ያ ደልቀቅ ሞልቀቅ ብላ ትኖር የነበረች ሴት አሁን ሰብሰብ ብላ ነች ያለችው። አሁን ቅዳሴ ስታስቀድስ መልኳን ሸፈን አድርጋ እንደዚህ በቃ ሴቶች እንዴት ነው ስታስቀድሱ? በወሬ ለሐሜትን ይመቻል። በእርግጥ ልችላችሁ አይደለም መልኳን እንዳይታይ ሰው እንዳታሰናከል በጣም ውብ ከመሆኗ የተነሳ በጣም ቆንጆ ናት። እንግዲህ ገና ስጀምር ስለ ውበቷ ተናግሬ ነው አይደል የጀመርኩት። እና ዲያቆኑም ካህኑም ቄሱም ሰንበት ተማሪው ምንም ሲያዋት ድንግጥ ይላል። በማስተዋል አዳም ጸጉሯን እንግዲህ ከዛ ጊዜ ጀምሮ አይቼው አላውቅም። በሻሽ ውስጥ ነው ያለው። በምንም አይነት መንገድ ቤት ውስጥ ብትሆን ገራሱ በሻሽ ውስጥ ነው የምታረገው። ካቶሊካዊት ነው የምትመስለው። አስተሳሰብ ራሱ ጸጉሯን ድብቅ አድርጋ በሆነ ጨርቅ ነገር እስከታች ድረስ ታወርደዋለች። እና በዚህ ልክ መንፈሳዊ ሕይወት ገብቷት አሁን እየሰገደች ነው ያለችውና እግዚአብሔር አምላክ እንኳን ማተረፈሽ በሏት። ውድ ኦርቶዶክሳውያን እንግዲህ በዚህ ቪዲዮ ብዙ ነገር የተማርንበት ቪዲዮ ነበረ። ሁላችሁም ይህንን ቪዲዮ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ሌሎችም እንዲቀየሩ፣ ሌሎችም እንዲለወጡ፣ ሌሎችም ይህንን ቪዲዮ እንዲማሩ ማድረጋችሁን እንዳትረሱ። ይህ ቀላል ነገር ነውና ሁላችንም የምንችለውን ነገር እናድርግ። አንድም ይህንን ቻናል ማገዝ ነውና፣ ስለዚህ ሁለትም ደግሞ ሌሎች ሰዎች እንዲቀየሩ እንዲለወጡ መረጃ መስጠት ነውና፣ ስለዚህ ይህንን ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በያላችሁበት ሰላም ሁኑ። ይቆየን። አሜን።